ሰላም ጤና ይስጥልኝ እንደምን አርፍዳችኋል የተከበራችሁ ተመልካቾቻችን። እንግዲህ በዛሬው ዕለት መልእክት ለማስተላለፍ ያክል ብቻ ነው ዜና አይደለም ይዤ የቀረብኩት። መልእክት ለወጣቱን ሊደግፍ ሊያበረታታ የሚችል መልእክት ብቻ ነው ይዤ የቀረብኩት። ይህም ማለት እንግዲህ በአብዛኛው በየቤቱ ተሰጥኦ ያላቸው ልጆች አሉ። በጣም ጥሩ ድምጽ ችሎታ ያላቸው የጋዜጠኝነት ችሎታ፣ የስነ ጽሁፍ፣ የደራሲነት፣ የቲያትር ችሎታ ያላቸው ግን በክፍለ ሀገር ውስጥ የሚገኙ ልጆች አሉና እነዚህን ክፍለ ሀገር የሚገኙ ልጆችን ቢያንስ ሊያበረታታ የሚገባ ነገር መፈጠር ስላለበት ያን መልእክት ለማስተላለፍ ፈልጌ ነውና በጣም ችሎታ ያላቸው ልጆች አሉ። በጣም የድምጽ ችሎታ ያላቸው ልጆች አሉ። የጋዜጠኝነት ችሎታ ያላቸው ልጆች አሉ። በተፈጥሮም በትምህርትም ያዳበሩ ልጆች አሉና እነዚህ ልጆች እንግዲህ በየክፍለ ሀገሩ ብትሄዱ በጣም ያው መውጣት ሳይችሉ ቀርተው ነገር ግን ተደብቀው የሚገኙበት ሁኔታ አለና ቢያንስ በሚዲያ ውስጥ ያላችሁ አካላት፣ ትላልቅ ሚዲያ ውስጥ ያላችሁ አካላት፣ የሚዲያ ባለቤቶች፣ የኪነ ጥበብ ትምህርት ቤት አስተባባሪዎች ልትሆኑ ይችላላችሁ፣ ወይም በኪነ ጥበቡ ዘርፍ የተሰማራችሁ አርቲስቶች ቢያንስ ለነዚህ ልጆች ድምጽ ልትሆኑላቸው ይገባል ለማለት ያክል ነው። እንግዲህ አሁን ወደ ራሴ ስመጣ እኔ ያው የአንደኛ ደረጃ ተማሪ ሁኜ ስነ ጽሁፍ አቀርብ ነበረ፣ ዜናዎችን አቀርብ ነበር። በትምህርት ቤት ደረጃ የሚከናወኑ የተለያዩ ስፖርታዊ ውድድሮች ሁሉ አሉ። እነዚህን ስፖርታዊ ውድድሮች እንግዲህ እየዘገብኩኝ ለተማሪዎች፣ ለትምህርት ቤቱ ማህበረሰብ፣ ለመምህራን አቀርብ ነበረ። ዛሬም ላይ ውስጤ ላይ ፍላጎቱ ኑሮኝ ተሰጥኦ ኑሮኝ እድሉን ሳላገኝ የቀረሁበት አጋጣሚ ነው ያለው። የትላልቅ ሚዲያ ባለቤቶች አሁን ልክ እንደኛ አይነቶቹን በየክፍለ ሀገሩ መታችሁ የማሰስ ስራ ብትሰሩና የምንወጣበትን መንገድ ብታበረታቱ ብትደግፉን ነገ የተሻለ ጋዜጠኛ መሆን እንችል ነበር። ነገ የተሻለ አርቲስት መሆን እንችል ነበርና ክፍለ ሀገር ላይ ያሉ ልጆች በአብዛኛው እድሉ ያለው አዲስ አበባ ላይ ስለሆነ ወደ አዲስ አበባ ሄዶ ደግሞ የእድሉ ተጠቃሚ ለመሆን ያው ያለው ሁኔታ የኢኮኖሚ ሁኔታም ሊሆን ይችላል። እዛ ቦታ ላይ ሄደን ቶሎ እድሉን ካላገኘን የሚገጥሙን ብዙ ነገር ሊኖር ይችላል የሚል ፍራቻ ስላለ ቢያንስ እድሉን ማግኘት አልቻለምና እንደ ሰይፉ ፋንታሁን አይነት ትላልቅ የታዋቂ አርቲስት ሌሎች ታዋቂ አርቲስቶች ቢያንስ እድሉን ወደ ክፍለ ሀገር ወረድ ብላችሁ እንደኛ አይነቶቹን ብታበረታቱን ብትደግፉን ብታግዙን የተሻለ ነው፣ መልካም ነው ለማለት ፈልጌ ነው። እኔ አሁን ትላልቅ ሚዲያዎች ላይ ገብቶ የመስራት ፍላጎቱ አለኝ። በጋዜጠኝነት ብሰራ ደስ ይለኛል። አንደኛ ተሰጥኦዬ ከልጅነት ጀምሮ ያለው ፍላጎቴ እንዳለ ሆኖ በትምህርት ያዳበርኩበት ሁኔታም ስላለ ማለት ነው። ትምህርትም አለ፣ በትምህርት ደረጃም የተሻለ የትምህርት ደረጃ ነው ያለኝ። ከዛ በተጨማሪም ደግሞ ከአንደኛ ደረጃ ጀምሮ ደግሞ በጣም በስነ ጽሁፉ ራሴን እያበቃው ያሻልኩ የመጣሁበት ሁኔታ አለና ወደ ሚዲያ ውስጥ ለመግባት ግን ያው እድሉን ማግኘት አልተቻለም። እዚህ እኛ ያለንበት አካባቢ ላይ ምንም አይነት የሚዲያ አማራጮች የሉም። ስለዚህ የሚዲያ አማራጮችን ማግኘት የሚቻለው አዲስ አበባ ላይ ነው። አዲስ አበባ ደግሞ ገብቶ እንደዚህ አይነት ነገር ላይ ለመሳተፍ ለመስራት ሰው ያስፈልጋልና ታዋቂ አርቲስቶች እንደነ ሰይፉ ፋንታሁንና የሰይፉ ፋንታሁን አይነት ተጽዕኖ ፈጣሪ የሆኑ አርቲስቶች እንደኛ አይነቱ የሚወጡበትን መንገድ እድሉን የምናገኝበትን መንገድ ብታመቻቹ ብታበረታቱን የተሻለ ነው ለማለት ያክል ነው። ሰይፍሻ እንግዲህ በዚህ አጋጣሚ ምናልባት ዩቲዩብ ላይ የምትሰማኝ ከሆነ ቢያንስ እድሉን የምናገኝበትን መንገድ ብታመቻችልን ብትፈጥርልን። አሁን ታዋቂ አርቲስትን ጋብዞ ኢንተርቪው ማድረግ ብቻ ሳይሆን መውጣት የሚችሉ ልጆችን የሆነ የሰሩትን ስራ ቢያንስ አቅርበህ ልጆቹ ታዋቂ የሚሆኑበት መንገድ የሚወጡበት የሚበረታቱበትና የተሻለ ደረጃ የሚደርሱበትን መንገድ ብታመቻችልን የተሻለ ነው ለማለት ያክል ነው። ሰይፉ ብቻ አይደለም፣ እነ መሲ ሾው፣ ሌሎች በርካታ ሾዎች አሉ። በጣም በርካታ የተጽዕኖ ፈጣሪ የሚዲያ ባለሙያዎች ወይም ታዋቂ አርቲስቶች አሉ፣ ዝነኞች አሉና እኛን እድል የሚመቻችበትን መንገድ ብትፈጥሩልን ለማለት ያክል ነው። በተረፈ ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ